የሙታን ትዝታ ድርሰት ጄምስ ጆይስ ተዛማጅ ትርጉም በጌታቸው ዝቄ የሙታን ትዝታ ሊሊ የቤት ሰራተኛዋ እንደዚያን ዕለት ዝላ አታውቅም የያንዳንዱን እንግዳ ካፖርት ተቀብላ ከቢሮ በስተጀርባ ምድር ቤት በተዘጋጀው የካፖርት መስቀያ ላይ እንደሰቀለች ወዲያው የበሩ ደውል ያቃጭልና ያንን ርዝመቱ በግምት 12 ሜትር የሚሆን ወለል በፍጥነት አቋርጣ በሩን በመክፈት ሌላ እንግዳ ተቀበላለች ሴቶች እንግዶች ጭምር ማስተናገድ ቢኖርባትማ ሰው አትሆንም ነበር ደግነቱ ሚስ ኬትና ሚስ ጁሊያ ይህንን ተገንዝበው ፎቅ ላይ ያለውን መታጠቢያ ቤት ለሴቶች ካፖርት መስቀያ እንዲሆን አዘጋጅተውት እላይታች ያሉ ሴቶቹን የሚቀበሉት ራሳቸው ነበሩ እለቱ የህትማማቾቹ የሚስ ኬትና የሚስ ጁሊያ አመታዊ ድግስ ነበር እንደተለመደው ዘመድ አዝማድ በሙሉ ተጋብዞ ነበር ከነሱ ጋር የምትኖረው የሟቹ ወንድማቸው የፓት ልጅ የሜሪ ጄን ጓደኞችና የሙዚቃ ተማሪዎቿ ጭምር ከተጋባዦቹ አብዛኞቹ በሰዓቱ መጥተው ነበር የታላቅ እህታቸው ልጅ ገብርኤል ኮንሮይና ባለቤቱ ግሬታ ግን ገና አልመጡም ነበር የታላቅ እህታቸው ልጅ ሰካራሙ ፍሬዲ ማልሰም አልነበረም ፍሬዲ እንኳን በጣም ዘግይቶ መምጣት ልማዱ ነው እህትማማቾቹን የሚያሳስባቸው የጆርጅ መዘግየት ነበር ሆኖም ከምሽቱ 4 ሰዓት ላይ መጣ ሊሊም በሩን ስትከፍት እንዳየችው ኦ እንደና አምሽተዋል ሚስተር ኮንሮይ አለችው መዘግየታችሁ ሚስ ኬትንና ሚስ ጁሊያን አሳስቧቸው ነበር ደህና ኖት ሚስ ኮንሮይ ሁለቱም አንቺስ ደህና ነሽ ሊሊ በማለት ለሰላምታዋ አጸፋዋን ሰጧት ወዲያው ገብርኤል ባለቤቴ ለመደባበስ 3 ሰዓት እንደሚፈጅባት ያወቁ ምን ያርጉ አላት ጫማዎቹ ላይ የነበረውን በረዶ ያራገፈ ሴቶቹ በመጡ ቁጥር እንደምታደርገው ሊሊ ጮክ ብላ ሚስ ኬት እንግዳ መጥቷል አለች ኬትና ጁሊያ ተንደርድረው ወደ ምድር ቤት ወረዱ እንግዳዋ የገብርኤል ባለቤት መሆኗን አዩናም ተራ በተራ አላያዋ ላይ እየተጠመጠሙ ጉንጯን ሳሟት ገብርኤል ግን ገና በሩጋ ስለነበር የምድር ቤቱ ብርሃን ደብዛዛ ስለነበረም ጭምር አልታያቸውም ስለዚህ ግሬታን ገብርኤል ሳልመጣም እንዴ ብለው ጠየቋት ወዲያው ገብርኤል አረ መጥቻለሁ አክስቶች አላቸው አሁንም በጫማዎቹ ላይ የተጋገረውን በረዶ እየቀረፈፈ ሄዱ አትጠብቁኝ መጣው እንዴ አሁንም በረዶ እየጣለ ነው እንዴ ሚስተር ኮንሮይ ብላ ጠየቀችው ሊሊ ካፖርቱን ሲሰጣት አሁን ትኩር ብሎ አያትና ትምርትሽን ጨረሽ ነው ገና ነሽ ሊሊ ብሎ ጠየቃት ሊሊ ፊቷ እንደመገርጣት ያለ ቀጭን ልጅ አገረድ ናት ጨረስኩ ሚስተር ኮንሮይ ዘንድሮ ጨረስኩ አለችው እንግዲያውማ በቅርቡ ሰርግ ታበይናለሽ ማለት ነው አይ የዛሬው ወንዶች ጊዜያዊ ደስታ እንጂ መቼ ትዳር ይፈልጋሉ ንግግሩ ያስቀየማት ስለመሰለው ገብርኤል ድንገት አለ ጢም አልባ ፊቱም የበሰለ ቲማቲም መሰለ ሆኖም ያንን ረጅም ቁመናውንና ደልደል ያለ ሰውነቱን የሸፈነ ልብሱን ካስተካከለ በኋላ 1 ፓውንድ አውጥቶ ይህችን ያዣት ሊሊ ገና ስለተቃረበ እንደገና ስጦታ ቁጠሪያት እሺ በማለት እጇ ላይ ያደረገው ከዚያም ወደ ፎቅ አመራ እሷ ግን የለም ሚስተር ኮንሮይ አስፈልግም ይልቅንኩ ይቀበሉኝ እያለች ተከተለችው ገብርኤል የገና ስጦታ አይመለስም ነውር ነው አንቺ በማለት ገጽሷት ወጣ ሊሊም ባሉሽ እግዚአብሔር ይስጥልኝ ብላ ወደ ስራዋ ተመለሰች ወጥቶም በመጫወት ላይ የነበረው ሙዚቃ እስኪያልቅ ከዳንሱ አዳራሽ ውጪ ከበሩ አጠገብ ሆኖ ሙዚቃውንና የዳንኪረኞቹ እግሮች በወለሉ ላይ የሚፈጥሩትን ድምጽ ያዳመጠ ቆመ የሊሊ መልስ ተስፋ ቢስነቷ አሁንም መንፈሱን ስለረበሸው ፊቱ ጨፍገግ ብሏል ብዙም ሳይቆይ አክስቶቹና ባለቤቱ ከካፖርት መስቀያው ክፍል በኩል መጡ
አክስቶቹ በእድሜ የገፉ አጫጭር ሴቶች ነበሩ። ሚስ ጁሊያ በአንድ ኢንች ያህል ረዘም ሲሉ ጠጉራቸው ሙሉ በሙሉ ሸብቷል። ሰውነታቸው ሞላ ያለና የሚራመዱት ቀጥ ብለው ቢሆንም የአይኖቻቸው እንቅስቃሴ ቀሰስተኛነት ፈዛዛ አስመስሏቸዋል። ሚስ ኬት ግን ነቃ ያሉ ናቸው። እድሜያቸው ፊታቸውን እንደ ድፎ ዳቦ ቢሸልመውም ፈገግታቸውም አነጋገራቸውም አካሄዳቸውም ሙሉ ጤንነታቸውን ይመሰክራሉ። ሁለቱም ገብርኤልን አገላብጠው ሳሙት። ከማንም አብልጠው ይወዷቸው የነበሩት የታላቅ እህታቸው የሟቿ የኤለን ልጅ በመሆኑ በጣም ይሳሱለታል። ከበዓሉ በኋላ ወደ ቤታችሁ የምትሄዱት በታክሲ እንዳልሆነ ግሬታ ነገረችኝ ገብርኤል አሉት አክስቱ። ልክ ነው፣ አምና በታክሲ እንመለሳለን ብለን ነው እኮ ግሬታ ለኃይለኛ የብርድ በሽታ የተጋለጠችው። ጥሩ አድርገሃል ገብርኤል፣ ለሚስት ጤንነት ማሰብ ጥሩ ነው። ግሬታማ በእግሯም ብትሄድ ግድ የላትም ዝናብም እንኳን ቢሆን አለ ገብርኤል። ባለቤቱ ሳቀች። ዝም በሉት አክስቴ፣ እርሱ እንደሆነ ለኔም ለልጆቻችንም ከመጠን በላይ መጨነቅ ልማዱ ነው። ይህንን እንዳለች አየት ስታደርገው አለባበሷን ፊቷንና ጠጉሯን በአድናቆት ይመለከት ስለነበር አይን ላይን ተጋጠሙ። እንደገና ከት ብላ ሳቀች። ጥሩ ሆቴል ነው አይደለም የያዛችሁት? አሉ አክስቱ። አዎ ደህና ነው። በመሃል ሚስ ጁሊያ ወደ ምድር ቤት ሲወርዱ አይተው ሁሉም ወደ እርሳቸው ዘወር አሉ። ሚስ ጁሊያ ግን ወዲያው መለስ ብለው ፍሬዲ መጣ አሉ። ሚስ ኬት ወደ ገብርኤል ጠጋሉና በጆሮው ቀስ ብለው ወረድና ሰክሮ እንደሆነ ይልኝ እስኪ ገብርኤል፣ በጣም ከሰከረ እዚያው ምድር ቤት እንዲቆይ አድርገው አሉትና ሙዚቃው አልቆ ከእንግዶቻቸው አንዳንዶቹ ከአዳራሹ በመውጣት ላይ ስለነበሩ ወደ እነርሱ ሄዱ። አደራ እንደተባለው ገብርኤል ወደ ምድር ቤት ወርዶ ፍሬዲን ደግፎ ይዞት መጣ። ፍሬዲ 40 ዓመት የሚሆነው ሰው ሲሆን እንደ ገብርኤል ቁመቱ ዘለግ ያለና ሰውነቱ ሞላ ያለ ነው። ትከሻው ግን ሰፊ አይደለም፣ አፍንጫውም ጎረድ ያለ ነው። እርሱ ራሱ ለገብርኤል በነገረው ነገር ልቡ እስኪፈርስ ድረስ እየሳቀና በግራ እጁ ግራ አይኑን እያሻሸ አክስቶቹ ጋር ደረሰ። እንዴት አመሸ ፍሬዲ አሉት ሚስ ጁሊያ። እንዴት ናችሁ? ጤንነታችሁ ይጠበቃል? በማለት ያንን የተለመደ በግዴለሽነት የተለበጠ ሰላምታቸውን ሰጣቸውና ሚስተር ብራውን የተባለውን ያክስቶቹን ጎረቤት ስላየው እየተንገዳገደ ወደ እርሱ ሄዶ ለገብርኤል የነገረውን ታሪክ ይነግረው ጀመር። እምብዛም አልሰከረም አይደል? አሉ ሚስ ኬት ገብርኤልን። አይ ሞቅ ነው ያለው። ያሳዝናል። ያቺ ምስኪን እናቱ መጠጥ እንዳይቀምስ አስምለው ነበር፣ ግን ምንም አልለወጠውም። እና ገብርኤል ወደ ዳንሱ አዳራሽ እንግባ። አዳራሹ ውስጥ በሙዚቃ ትምህርት ከኮሌጅ የተመረቀችው የሟቹ አጎቱ ልጅ ሜሪ ጄን ፒያኖ ትጫወት ነበር። ነገር ግን ገብርኤል ለወትሮ ሙዚቃ የሚወድ ሰው ቢሆንም የምትጫወተው ሙዚቃ አልጥምህ አለው። በዚያ ላይ በሰም ተቀብቶ የተወለወለው ወለል አይኑን አጥበረበረው። ስለዚህ ቀስ ብሎ ሄዶ ከፒያኖ በስተጀርባ ቆመ። ቆሞም በግድግዳው ላይ የተሰቀሉትን ስዕሎችና የእናቱን ፎቶግራፍ ይመለከት ጀመር። በፎቶግራፉ ላይ እናቱ የተገለጠ መጽሐፍ ጉልበታቸው ላይ አስቀምጠው ከወለሉ ላይ ቁጭ ላለው ወንድሙ ለኮንስታንቲን የሆነ ነገር ያሳዩታል። የእናቱ ውለታ ትዝ አለው። እሱንና ወንድሙን ኮሌጅ ገብተው እንዲማሩ ለማድረግ የለፉት ልፋትም ታወሰው። ወዲያውም ደግሞ ግሬታን እንዳያገባ ለመከላከል የተናገሯቸው ቃላት ትዝ አሉትና ያን ጊዜ የተሰማው ቅሬታ አገረሸበት። የሜሪ ጄን የፒያኖ ጨዋታ በቃ፣ ጭብጨባው ቀለጠ። ጥቂት ቆይቶ አብረው የሚደንሱ ወንዶችና ሴቶችን ማጎዳኘት ተጀመረ። ለገብርኤልም ሚስ አይቨርስ የምትባል ለምትናገረው ግድ የሌላት ሴት ደረሰችው። ፊቷ በጠቃጠቆ የተሞላ ነው። ቡናማ አይኖቿ ጎላ ጎላ ያሉ ናቸው።
በምድቡ መሰረት ገብርኤል አጠገቧ ሄዶ እንደቆመ ባንተ ላይ ቅሬታ አለኝ አለችው። በእኔ ላይ አላት በድንጋጤ። አዎን። ቅሬታሽ ምንድነው? ጊኮ ማን ነው አለችው ትኩር ብላ ያየችው። የገብርኤል የፊቱ ቀለም ተለዋወጠ። ያልገባው ለመምሰልም ንግግሩን ሊያቋርጥ ሲል የኛ ማሙሽ አሁን ምን ማለቴ እንደሆነ ሳይገባ ቀርቶ ነው። ሄዲያ እባክህ ዘ ዴይሊ ኤክስፕሬስ ለሚባለው ጋዜጣ የጽሑፍ አቅራቢ መሆንህን ደርሼበታለሁ። እኔ አንተን ብሆን አፍራለሁ። ለምንድነው ማፍረው? አለ ገብርኤል አይኖቹን ያርገበገበና ፈገግ ለማለት እየሞከረ። አንተ ባታፍረም እኔ ስላንተ እፍረት ተሰምቶኛል። እንዴት የአየርላንድ ልጅ ሆነ ለእንግሊዞች ጋዜጣ ትጽፋለህ? እንግሊዛዊ ሆነሃል ማለት ነው። ገብርኤል ግራ ገባው። እርግጥ በሳምንት አንድ ጊዜ ዘ ዴይሊ ኤክስፕሬስ ለተባለው ጋዜጣ ጽሑፍ ያቀርባል። ጽሑፉም የደራሲያንን ሥራዎች በመገምገም ላይ ብቻ ያተኮረ ነው። 15 ፓውንድም ያስከፍለዋል። ከገንዘቡ የበለጠ ደግሞ ዋጋ የሚሰጣቸው ለግምገማ የሚሰጡትን አዳዲስ መጽሐፎች ነው። ስነ ጽሑፍ እኮ ከፖለቲካ በላይ ነው ሊላ ታሰበ። ነገር ግን ከኮሌጅ ጀምሮ የረጅም ዘመን ወዳጁ ስለሆነች እንዲህ ያለ ሰሚውን አላዋቂ የሚያስመስል አነጋገር ያስቀይማታል ብሎ ሰጋና ካፉ ላይ መለሰው። ምን እንደሚመልስላትም ሲያሰላስል እጁን ጥርቅም አድርጋ ያዘችውና ተቀየምክ እንዴ? ቀሌን እኮ ነው አለችው። አይ አልተቀየምኩም። አይ እንግዲያውን አንደንስ ብላ ይዛው ወደ ዳንኪረኞቹ ሄደች። ዳንሱ እንዳበቃ አንዲት ጓደኛዋ ብራውኒንግ የተባለው ባለቅኔ ባሳተማቸው ግጥሞቹ ላይ እርሱ የጻፈውን ሂስ እንዳስነበበቻትና ሂሱንም በጣም እንደወደደችለት ነገረችው። እንዲህ በሰላም እያወሩ ሳሉ ሌላዋን አክስቱን የፍሬዲን እናት ከሩቅ ስላያቸው ሚስ አይቨርሰንን ይቅርታ ጠይቆ ወደ እርሳቸው ሄደ። የፍሬዲ እናት ሚስስ ማልሰን ከሁለቱ አክስቶቹ ወፈር ያሉ ናቸው። ሲናገሩም እንደመንተባተብ ይላሉ። የሚኖሩት ትዳር ይዛ ወደ ግላስኮ ከሄደችው ልጃቸው ጋር ነው። እዚህ እነሱ ወዳሉበት ዱብሊን የሚመጡት በአመት አንድ ጊዜ ነው። ሰላምታ ከተለዋወጡ በኋላ ፍሬዲም በዛም አለመስከሩ እንደተነገራቸው ገለጹለት። ከዚያም ስለ ጉዟቸው ልጃቸው ግላስኮ ስላላት ጥሩ ቤትና እዚያ አገር ስላፈሯቸው ጓደኞቻቸው ያወሩት ጀመር። በመሃል ባለቤቱ መጣችና በጆሮ አክስቴ ኬት እንደተለመደው ዳቦን አትቆርስልኝም ወይ ይሉሃል አለችው። እሺ ብሏል በያት። ያውኑ ሙዚቃ እንዳበቃ እራት ይቀርባል። ደነስሽ እንዴ? አዎና፣ አላየኸኝም ማለት ነው። እኔ ግን ከሚስ አይቨርስ ጋር ስትጨቃጨቁ አይቻለሁ። ኧረ አልተጨቃጨቅንም። አንድ ጊዜ ስለጻፍኩት ሂስ ጠይቃኝ ሳብራራላት ነው ያየሽን። ደግ ብላ ራት ወደሚዘጋጅበት ክፍል ሄደች። እንደሄደች የፍሬዲ እናት ወሬያቸውን ቀጠሉ። ስኮትላንድ እንዴት ደስ የሚል አገር እንደሆነ፣ የልጃቸው ባል ምን አይነት ጥሩ ሰው እንደሆነና አሳ ማጥመድ እንደሚወድ አወሩለት። እርሱ ግን የሚስ አይቨርስ አነጋገር አሁንም ይከነክነው ስለነበር በደንብ አላዳመጣቸውም። ለማናቸውም ልጃቸው ሰላም ሊላቸው ወደ እነርሱ ሲመጣ አየና ወንበሩን ለቆለት ተነሳ። ተነስቶም መስኮቱ ጋር ሄዶ ከቆመ በኋላ የበረዶውን ንጣት ያደነቀና ከእራት በኋላ ለእንግዶቹ ስለሚያደርገው ንግግር ያሰላስል ገባ። ከጥቂት ደቂቃዎች በኋላ ቻቻታ ስለተሰማ ምን ተፈጠረ ብሎ መለስ ቢል ሚስ ጁሊያ እንደ ሙሽሪት እጃቸውን በሚስተር ብራውን ክንድ ላይ አሳርፈው ወደ ዳንሱ አዳራሽ ሲገቡ አየ። ሁኔታቸው ስላስገረመው ፈገግ አለ። ተጋባዡ ሲያጨበጭብላቸውም አብሮ አጨበጨበ። ሚስ ጁሊያ በጭብጨባ እንደታጀቡ ፒያኖ ጋር ደረሱ። ሚስተር ብራውንም ከታዳሚዎቹ ጋር ተቀላቀሉ። ከዚያ ሜሪ ጄን ሽርበይ ሙሽሪት የተባለውን የጥንት ሙዚቃ ትጫወት ጀመር።
የገብርኤል አክስትም ጉሮሯቸው ሊሰነጠቅ የደረሰ እስኪመስል ድምጻቸውን ከፍ አድርገው ያዜሙ ጀመር። ሙዚቃውና ዘፈኑ ሲያቆም አዳራሹ በጭብጨባ አስተጋባ። ወዲያው ሚስ ጁሊያ በልጅነታቸው መንፈሳዊ መዝሙሮች በመዘመር የታወቁ እንደነበሩ ድምጻቸው አሁንም መረዋ መሆኑንና ሌላም ብዙ ነገር ይባል ጀመር። እንዲያውም ፍሬዲና አንዳንድ ዘመዶቻቸው ግሩም ነው እያሉ ሄደው ጨበጧቸው። በመሃል እህታቸው ሚስ ኬት ገብርኤል የት ነው ያለው እያሉ ወደ ዳንሱ አዳራሽ መጡ። እዚህ ነኝ አክስቴ አለ ገብርኤል። እና እንጂ አንተን እኮ ነው የምንጠብቀው ብለው ተመለሱ። መጣው ብሎ ተከተላቸው። ዳቦ ተቆረሰ፣ ራትም ቀረበ፣ መጠጡም እንዲሁ። እንግዶቹ ቦታቸውን ይዘው እንዲቀመጡ ተደረገ። በነሊሊ ተቀምጠውም የቀረበላቸውን ምግብና መጠጥ እያማረጡ ይበሉና ይጠጡ ጀመር። ጨዋታው ደራ። መጀመሪያ ቲያትር ሮያል በሚባለው ቲያትር ቤት በመታየት ላይ ስለነበረው ድራማ ተወራ። ከዚያ በዚያው ቲያትር ቤት ስለተጫወቱት ዕውቅ ድምፃውያን ተወራ። ቀጥሎ ደግሞ ሜሌሬ ስለተባለው ተራራና እዛ በሚገኘው ገዳም ውስጥ የሚኖሩት መነኮሳት ስለሚያደርጉት መስተንግዶ። በዚህም ጊዜ ፕሮቴስታንቱ ሚስተር ብራውን የኛም ሃይማኖት ገዳማትና መነኮሳት ቢኖሩት እንዴት ጥሩ በሆነ ነበር አለ። መነኮሳቱም ከአፋቸው ምን ጊዜም ቃል እንደማይወጣና ከሌሊቱ 8 ሰዓት ሲሆን ከመኝታቸው ላይ ተነስተው ሬሳ ሳጥን ውስጥ እንደሚተኙ ሲነገረው ይበልጥ በመገረም ለምንድነው ብሎ ጠየቀ። ሚስ ኬት ደምባቸው ነው የሚል መልስ ሰጡት። ለምንድነው ደምብ የሆነው? የሬሳ ሳጥኑ የህይወታቸው መጨረሻ ሞት መሆኑን እንዲያሳስባቸው ነው በማለት ሜሪ ጄን ጣልቃ ገብታ አብራራች። ሚስስ ማልንስ በበኩላቸው መነኮሳቱ የእግዚአብሔር ሰዎች ናቸው፣ በጣም ጥሩ ሰዎች የሚል አስተያየት አከሉ። ወዲያው ራት ተበልቶ አለቀ። ፖም፣ ብርቱካን፣ ዘቢብ፣ ኬክና ኩኪስ ቀረበ። ጨዋታውም አበቃ። ይህን ጊዜ ገብርኤል ከመቀመጫው ተነሳ። የሚንቀጠቀጡት ጣቶቹ እንዳይታዩም የጠረጴዛውን ጠርዝ ጥርቅም አድርጎ ያዘና ክቡራትና ክቡራን በማለት ንግግሩን ከፈተ። ንግግር የማድረግ ተሰጥኦ ባይኖረኝም ለእናንተ ንግግር የማድረግ ዕድል እንዳለፉት ዓመታት ሁሉ ዛሬም ተሰጥቶኛል። ያም ሆነ ይህ ስለ ዛሬው ድግስ የተሰማኝን ስሜት እንድገልጽላችሁ በትዕግስትና በጥሞና ታዳምጡኝ ዘንድ በትህትና እጠይቃችኋለሁ። ክቡራትና ክቡራን፣ በዚህ ድል ያለ ድግስ ተካፋዮች ስንሆን የመጀመሪያ ጊዜያችን አይደለም። እነዚህ ቸርም ቤቶች ሁላችንንም ከያለንበት ጠርተው ብሉልን ጠጡልን ሲሉን እንደ እውነቱ ከሆነ በቁንጣን ሲያስጨንቁን ማለት ይሻላል የመጀመሪያ ቀናችን አይደለም አለና ንግግሩን ቆም አደረገ። ሁሉም ሳቁ። ያክስቶቹ የሚስ ኬትና የሚስ ጁሊያ ፊት በደስታ ፈካ። ገብርኤል ንግግሩን ቀጠለ። እዚህ ቤት በመጣው ቁጥር የሚጠናከር አንድ እምነት አለኝ። እሱም እንደ ብሉልኝ ጠጡልኝ ያለ አገራችን ልትኮራበት የሚገባ ባህል የላትም የሚል ነው። ብዙ አገሮች አይቻለሁ፣ ግን እንደኛ ያለ እንግዳ አስተናጋጅ አላየሁም። ክቡራትና ክቡራን፣ አዲሱ የአየርላንድ ትውልድ በትምህርት የበሰለና የተለያዩ አዳዲስ አስተሳሰቦችን ለማስተናገድ ምን ጊዜም ዝግጁ የሆነ ይመስላል። ይሁን እንጂ ለእንግዳ አስተናጋጅነትና ለሰባዊነት የቀድሞውን ትውልድ ያህል ሲጨነቅ አይታይም። ክቡራትና ክቡራን፣ ይህ አኩሪ ባህላችን እንዳይሞት ታጥቀው ለተነሱት ለሁለቱ አክስቶቼ ያለኝን ታላቅ አክብሮት ለመግለጽ ይፈቀድልኝ። እግዚአብሔር ረጅም ዕድሜ እንዲሰጣቸው ያለኝን ምኞት ለማሳየት ጽዋዬን ሳነሳም እናንተም ጽዋችሁን በማንሳት ተባበሩኝ። ሁሉም ጽዋቸውን አንስተው ከተቀመጡበት ብድግ አሉ።
ይህንን ቤት የአብርሃሙ ስላሴ ቤት ያድርግልን፣ ጋባዦቻችንን መተናነጣቸው በማለት መረቁ። ሁለቱ እህትማማቾች በጣም ደስ አላቸው። ሚስ ኬትማ በደስታ ብዛት ያለቅሱ ጀመር። ገብርኤል ካፖርቱን እያስተካከለ ከካፖርቱ መስቂያው ክፍል ወጣና ግሬታ አሁንም አልወረደችም እንዴ ብሎ ጠየቀ። ካፖርቷን ልታመጣ ሄዳለች ገብርኤል አሉት ሚስ ኬት። ፎቅ ላይ ማን ነው ፒያኖ የሚጫወተው? ኧረ ማንም የለም፣ ሁሉም ሰው ወደየቤቱ ሄዷል። ግዴለሽም አክስቴ፣ የፒያኖ ድምጽ ይሰማኛል። ወዲያው መዝጊያው ተንኳኩቶ ፍሬዲ ማልነስ ቁና እየተነፈሰ ከውጭ ገባና ማግኘት የቻልኩት አንድ ታክሲ ብቻ ነው አለ። እባክህ እንደምንም ብለህ ሌላ ታክሲም ፈልግ አለው ገብርኤል። እውነቱን ነው፣ ለማናቸውም እናትህን ቶሎ አሳፍራት አሉ ሚስ ኬት። ፍሬዲና ሚስተር ብራውን ሚስስ ማልሰንን ከግራና ከቀኝ ደግፈው ወሰዷቸውና ታክሲ ውስጥ አስገቧቸው። እነርሱም ተከትለዋቸው ገቡ። ከዚያ ታክሲዋ ሄደች። ገብርኤል አሁንም ሚስቱን ይጠብቃል። አይኖቹን ወደ ፎቅ በሚወስደው ደረጃ ላይ ተክሎ አንዲት ሴት አንድ እግሯን ደረጃው ላይ አድርጋ ቆማ ትታየዋለች። ግን መብራቱ ደብዛዛ በመሆኑ ማንነቷን ለይቶ ያወቀው ጥቂት ቆይቶ ነው። ባለቤቱ ግሬታ ነበረች። ግሬታ ድምጿን አጥፍታ የሆነ ነገር ታዳምጥ ነበር። ምን ይሆን የምታዳምጠው ብሎ በመገረም ገብርኤል ጆሮቹን አቆመ። ይሁን እንጂ መስማት የቻለው የሆኑ ሰዎች ሲጨቃጨቁና ሲስቁ፣ አንድ ሰው ሲያዜምና የፒያኖ ድምጽ ብቻ ነበር። ወቸ ጉድ አለ በልቡ። የሰውየው ድምጽ ነው ወይስ ሙዚቃው እንዲህ በድንስ ክትመስል የመሰጣት? አይ ምን ነው ሳሊ ቦንኩ ኖሮ እንዲህ እንዳለች ስላትና ስዕሉን የሩቅ ሙዚቃ ለው ነበር። ሚስ ኬት፣ ሚስ ጁሊያና ሚስ ጄን ሚስ ማልሰንን እስከ ታክሲዋ ድረስ ከሸኙ በኋላ ተመለሱ። ሜሪ ጄን ስለ ፍሬድ ሁኔታ መናገር ስትጀምር ገብርኤል ዝም እንድትልና ይልቅ ሚስቱን እንድትመለከት በእጁ ምልክት ሰጣት። ስለዚህ ዝም አለች። በፊት ክፍቱን ተትቶ የነበረው በር በመዘጋቱ ዘፈኑ በደንብ ይሰማ ጀመር። የሚለውም እንዲህ ነበር። ዝናቡ ዘነበ፣ ጠጉሬን አረጠበው፣ ውርጯን ቀጠቀጠኝ፣ የታባቴ ልግባው፣ ከጎኔ ብትኖር ይሄን ጊዜ ፍቅሬ፣ የምን ትትትት የምን ወይኔ ዛሬ። ኦ አለች ሜሪ ጄን። ባልቴል ዴርሲ እኮ ነው የሚዘፍነው። ቆይ ከመሄዱ በፊት አንድ ሌላ ዜማ እንዲያዜምልን ጠይቀዋለሁ። ጥሩ ነው፣ ጠይቂው ሜሪ ጄን አሉ ሚስ ኬት። ሜሪ ጄን ወደ ፎቅ አመራች። ግን ገና ደረጃውን ወጥታ ሳትጨርስ ዘፈኑ ተቋረጠ። የፒያኖ መዝጊያም ተዘጋ። ኦ እየመጣ ነው ግሬታ አለች። ግሬታም አዎን ብላት ወደ እነርሱ ተወርድ ጀመር። እንዳለችው ሚስተር ባርቴል ዲያርሴና ሚስ ካልጋን ከኋላዋ ነበሩ። ኦ ሚስተር ዲያርሴ፣ ምን ነው ዜማውን እንዲህ በድንገት አቋረጥከው? ሁላችንም በተመስጦ ያዳመጥን ነበርኮ። ሚስ ካልጋንና ሚስ ኮንሮይ ስላስቸገሩኝ ነው እንጂ ጉንፋን ይዞኛል። እውነቴን ነው አላት። አየሩ መሆን አለበት ጉንፋን ያስያዘ አሉት ሚስ ጁሊያ። መሆን አለበት፣ ብዙ ሰው ነው ጉንፋን ያዘው አሉ ሚስ ኬት። የዘንድሮውን ያህል በረዶ ከጣለ 30 ዓመት ሞልቶታል ነው የሚባለው አለች ሜሪ ጄን። በረዶ ሳይ ደስ ይለኛል አሉ ሚስ ጁሊያ። እኔም አለች ሚስ ካላንጋንም። ይህ ሁሉ ሲሆን ግሬታ ዝም ብላ ቆማለች። አጠገቧ ሆነው የሚነጋገሩትንም የምትሰማቸው አትመስልም። ቆይታ ግን ሚስተር ዴርሲ ያሁኑ ዘፈን ምን ነበር የሚለው ብላ ጠየቀችው። ያው ግሪም ልጅ ይባላል አላት። ልክ ነው አሁን አስታወስኩት። ከዚያም ደህና ደሩ ተባብለው ሁሉም ሄዱ ካስተናጋጆቹ በቀር። ገብርኤልና ግሬታም
ኋላና ፊት ሆነው ወደ ሆቴላቸው አመሩ። ሸንቃጣ ሰውነቷንና ድምፅ አልባ አረማመዷን እየተመለከተ ሲከተላት ድንገት ትከሻዋን ጭምድድ አድርጋ ያዛትና የሆነ አስቂኝ ነገር በጆሮዋ አንሾካሽኩላት የሚል ሐሳብ መጣበት። ቶሎ ቶሎ እንራመድ ግሬታ፣ እንደ ልማዴ ቅፍ ጭምቅ ምጥጥ ላደርግሽ ቸኩያለሁ በላት የሚል ድምፅ እየሰማ መሰለው። ገብርኤል ባለቤቱን በጣም ያፈቅራታል። ሁለት ልጆች መውለዳቸውም ሆነ ሀያሲነቱ ለእርሷ ያለውን ፍቅር ሊቀንሱት አልቻሉም። 10 ደቂቃ ያህል በእግራቸው ከተጓዙ በኋላ ታክሲ ያገኙ። ከያዙት ሆቴል ደጃፍ ደርሰው ደገፍ አድርጎ ከታክሲው ሲያወርዳት የተቀባችው ሽቶ አወደው። አካሏ ከአካሉ ጋር ልዩ በሆነ ሙዚቃዊ መነካካት የተነካከበትን የመጀመሪያ ዕለትም አስታወሰው። የወሲብ ስሜቱን ቀሰቀሰበት። ወደ ሆቴሉ ሲገቡ ያንጎላጅ የነበረው አልጋ አከራይ ተነስቶ ተቀበላቸው። ወደ መኝታ ክፍላቸው ከመሄዳቸው በፊትም ጧት በስንት ሰዓት መቀስቀስ እንደሚሹ ጠየቃቸው። በ2 ሰዓት አለው ገብርኤል። ወደ ክፍላቸው ወጡ። ከፍተውም ገቡ። ከሆቴሉ ውጪ ባለው መንገድ ዳር ይበራ የነበረው መብራት ብርሃን በመስኮት ገብቶ ለክፍሉ በቂ ብርሃን ስለሰጠው መብራት ማብራቱ ለገብርኤል አስፈላጊ መስሎ አልታየውም። እንደገቡ ካፖርቱንና ባርኔጣውን አውልቆ አልጋው ላይ ወረወራቸው። የወሲብ ስሜቱ በረድ ይልለት ዘንድም መስኮቱ ጋር ሄዶ ቆመና ወደ ውጪ ይመለከት ጀመር። ወዲያው ደግሞ ፊቱን ወደ ግሬታ መልሶ ቆመ። ካፖርቷንና ባርኔጣዋን አውልቃ ወንበር ላይ ካስቀመጠች በኋላ በግድግዳው መስታወት ፊት ቆማ ቀሚሷን በማውለቅ ላይ ነበረች። ገብርኤል ለአጭር ጊዜ ተኩር ብሎ አያትና ግሬታ አላት። በውስጥ ልብስ ሆና ወደ እርሱ ሄደች። ቀረብ ስትለው ፊቷ ያለ ወትሮ መኮሳተሩን አየና ሊላት የነበረውን የፍቅር ቃል ካፉ ላይ መለሰው። በምትኩ የደከመሽ ትመስያለሽ አላት። አዎን ደከም ብሎኛል። ያመመሽ ነገር ግን የለም አይደል? የለም አላመመኝም፣ ድካም ብቻ ነው። ወደ ሌላው መስኮት ሄዳ ቆመች፣ ወደ ውጪ እየተመለከተች። ገብርኤል በንዴትና በወሲብ ስሜት ስለተቃጠለ ተመልሳ ወደ እርሱ ስትመጣ አላያትም ነበር። እርሷ ግን መታ ከፊቱ ቆመች። ትኩር ብላ ታየውም ጀመር። ከዚያ ተንጠራርታ እጆቿን ትከሻዎቹ ላይ አሳረፈችና ከንፈሮቹ ላይ ሳመችው። ከሳመችውም በኋላ ታውቃለህ በጣም ደግ ሰው ነው ገብርኤል አለችው። ገብርኤል ሳያስበው በመሳሙና በጣም ደግ ሰው በመባሉ ደስ ስላለው ጠጉሯን በእጆቹ ያሻሸው ጀመር። በልቡም ነይ እንጂ ልልሽ ሳስብ ራስሽ አውቀሽ መጣሽ አይደል የኔ መቤት አለ። ለግማሽ ደቂቃ ያህል ጠጉሯን ሲያሻሽ ከቆየ በኋላ ቀኝ እጁን ሰዶ ወገቧን ያዝ አደረገና አካሏን ከአካሉ ጋር አነካካው። አፉን ወደ ጆሮዋ አስጠግቶ ግሬታ ምን ሐሳብ ነው የገባሽ ሲል ጠየቃት። እርሷ ግን መልስ አልሰጠችውም። ስለዚህ ነገርኝ እንጂ ግሬታ በማለት ደግሞ ጠየቃት። አሁንም ዝም አለች። ጥቂት ቆይታ ግን እንባዋን እያንዠቀዠቀች ያው ግሪም ልጅ ስለሚባለው ዜማ ነው የማስበው አለችው። ከቅፉም ወጣ ሄደችና አልጋው ላይ ወደቀች። ገብርኤል በድንጋጤ ደርቆ ቀረ። ሆኖም ከጥቂት ሰከንዶች በኋላ እንደምንም ብሎ ወደ እርሷ ሄደና ታዲያ ስለ ዜማው ማሰብህ እንዴት ሊያስለቅስሽ ይችላል? ቀና አለችና እንደ ልጅ እንባዋን በመዳፏ ጠረገች። ከዚያም ከብዙ ዓመታት በፊት ይሄን ዜማ ያዜም የነበረ ሰው ትዝ ብሎኝ ነው አለችው። ሰውየው ማን ነው? ከአያቴ ጋር ጋልዌ ኖር የነበርኩ ጊዜ የማውቀው ሰው ነው። ገብርኤል ንዴቱ አገረሸበት። ታፈቅሪው የነበረ ሰው ነው? ማይክል ፊየሬ የሚባል ወጣት ነው። ገና ወጣት ታዳጊ ወጣት ነበር። ቁልጭ ብሎ ይታየኛል። በጣም አይናማ ልጅ ነበር።
ለኔ የነበረውን ፍቅር ከአፉ ይልቅ የሚነግረኝ እነዚያ ትልልቅ አይኖቹ ነበሩ። አስተያየቱ ማለቴ ነው። አንቺም ታፈቅሪዋለሽ ማለት ነው? ጋልዌ የነበርኩ ጊዜ አብሬው እንሸራሸር ነበር። አሁን በህይወት የለም። በ17 ዓመቱ ነው የሞተው። ሰው በ17 ዓመቱ ሲሞት አያሳዝንም? ገብርኤል መልስ አልሰጣትም። እኔ ስለ እርሷ ሳስብና ምን ጊዜ ወደ መኝታ ክፍላችን ሄደን ባቀፍኳት እያልኩ ስጎመጅ እርሷ ለካ የምታስበው ገና ድሮ ስለሞተ ልጅ ነው። ወይኔ ወይኔ አለ በልቡ። በአፉ ግን በወቅቱ ከማይክል ፊዮሬ ጋር ፍቅር ይዞሽ ነበር አይደል ግሬታ አላት። አዎን፣ ምን አስዋሸኝ? ወደው ነበር። ለመሆኑ ታሞ ነው የሞተው ወይስ ባደጋ? በእኔ ምክንያት ይመስለኛል የሞተው። መልሷ ገብርኤልን አስደነገጠው። ጊዜው ክረምት ነበር በማለት ቀጠለች። አያቴን ተሰናብቼ ለትምህርት ወደዚህ ለመምጣት በመዘጋጀት ላይ ነበርኩ። እርሱ ደግሞ ታሞ ተኝቶ ነበር። ነፍሱን ይማረውና በጣም ይወደኝ ነበር። በጣም ይሳሳልኝም ነበር። እንደነገርኩ ያወጋን ረጅም መንገድ አብረን እንጓዝ ነበር። ጥሩ ድምጽ ነበረው። እኮ ባንቺ ምክንያት እንዴት እንደሞተ ንገሪኝ። እና ለትምህርት ወደ ዱብሊን መሄዴ ነው። ሰኔ መጨረሻ ላይ እመለሳለሁ። እስከዚያው ደህና ሁን፣ እግዚአብሔር ይማር ብዬ ጻፍኩለት። ከዚያ ጠዋት ጉዞ ልጀምር ማታውን በዝግጅት ጎንበስ ቀና ስል ክፍቱን በነበረው በመኝታ ቤት የመስኮት በኩል ጠጠር ተወርውሮ ወለሉ ላይ አረፈ። ጠጠሩን እንዳየው በመስኮት ብቅ ብል ምስኪኑ ማይክል አንድ ዛፍ ስር ተንጠልጥሎ እጁን ሲያውለበልብ አየሁት። ወዲያው ሮጬ በጓሮ በኩል ወጣውና እርሱ ጋር ሄድኩ። ሰላምታ ተለዋወጥን። የለበሰው ልብስ ወፍራም ስላልነበረ ብርድ ያንቀጠቅጠዋል። ታዲያ በቶሎ ወደ ቤት ሂድ ለምን አላልሹም አልኩት። በደንብ ሳይሻለ ለብርድ መጋለጡ ለህይወት አደገኛ ነው አልኩት። እርሱ ግን ካንቺ ከተለየው መኖር አልፈልግም አለኝ። ቁልጭ ብሎ ይታየኛል። የዛፉ ጠፈጠፍ እየወረደበትና ሁለመናው እየተንቀጠቀጠ ፍዝዝ ብሎ ሲመለከተኝ። ሄደ ታዲያ? አዎን ሄደ። ዳሩ ምን ያደርጋል? እዚህ በመጣው በሳምንቴ መሞቱን ሰማው። አቤት ያንለት የሆንኩትን ውናቴ! መሞቱን የሰማውለት። መቀጠል አልቻለችም። እንባ ተናነቃት። እንደገና ጎንብሳ በኃይል ታለቅስ ጀመር። እንባዋ ያልጋ ልብሱን እስኪያርሰው ድረስ። ገብርኤል በዚህ ሁኔታ ላይ ያለች ሊያናግራት ስላልፈለገ ወደ መስኮቱ ተመለሰ። ግሬታም አልቅሳ እንዳበቃች እንቅልፍ በዚያው ይዟት ሄደ። ገብርኤል የተበተነውን ወርቃማ ጸጉሯንና በከፊል የተከፈተውን አፏን ትኩር ብሎ አያቸው። አተነፋፈሷንም በፊት ያልሰማ ይመስል በመገረም አዳመጠው። በሐሳቡም ሆሆይ ለካ የሞተላት ሰው ኖሯል። ለካ የኔ ባልነት ሁለተኛ ምርጫዋ ኖሯል። ወቸ ጉድ አለ። ፊቷንም እንደ አዲስ ሰው ይመለከተው ጀመር። ወዲያው በልቡ ግን ቆንጆ ናት፣ በተለይ በልጅነቷ ውብ ስለነበረች ማይክል ሳላያት ከምትሄድ አይቻት ለሞት ብሎ መወሰኑ ለምን ያስገርመኛል አለ። አይኖቹ ልብሷን ያስቀመጠችበትን ወንበር ቃኙት። የአንገቷ ሐብል ሊወድቅ ተቃርቧል። አንደኛው ጫማዋ በስነ ስርዓቱ ሲቀመጥ ሌላው በጎኑ ተጋድሟል። ብርድ ስላለው ሄዶ አንሶላ ውስጥ ገባና ከጎኗ ተኛ። እርሱ ግን እንደርሷ እንቅልፍ ቶሎ ሊወስደው አልቻለም። እየተገላበጠ በሐሳቡ ብዙ ነገር ያወጣ ያወርድ ጀመር። ስለ አክስቶቹ እርጅና፣ ስለ ራሱ ወጣት አለመሆንና ስለ ማይክል ፊዮሬ አሟሟት አሰበ። እድሜን በማስቆጠር ጠውልጎ ከመሞት ክብር ያለው የወጣትነት ሞት ሳይሻል ይቀር ይሆን ብሎም ራሱን ጠየቀ።